እነሱ ግን በአላማ አንድ ሆነው ነው የሚሰሩት። ይጽፋሉ፣ ቀጣይ ቪዲዮዎች ያሳያል። በኋላ ጎዳናዎች ላይ ደዋ ያደርጋሉ። መጽሐፍ ብቻ አይደለም። አሁን አዩ መጽሐፍ ጻፉ፣ መልስ የለም። መስኪን ላይ ሰበኩ፣ መልስ የለም። ሁሉም አፉ ዚፕ ሆኖ ዝም ብሏል። ታዲያ ለምን አደባባይ ወጥተን ቤታቸው ሄደን ለምን አንሰብካቸው? መጽሐፍ ጽፌ ሰጥቼ ምላሽ ማሰጠኝ ከሆነ አንብበህም ወይን ዝም በትል ከሆነ በሲዲ በዩቲዩብ በቲክቶክ በፌስቡክ በየትኛውም ፕላትፎርም ላይ ባገኘሁት ላይ ክርስትና ሐሰት ነው የምታመልከው አምላክ አይደለም እያልኩ ዝም የምትለኝ ከሆነ ምናልባት አላየኸኝ ይሆናል ማለት ነው። ስለዚህ የት ላገኝ እችላለሁ? አንተን ከቤት ስትወጣ በር ላይ ጠብቃለሁ። ታክሲ ትይዛለህ፣ ታክሲ ቦታ ላይ ጠብቀህና እዛ ጋር እነግርሃለሁ በቃ ክርስቶስ አምላክ አይደለም ብዬ ብለው ጀመሩ። እንደ ፕሮቴስታንቱ ማለት በኋላ ናቸው እንደ ፕሮቴስታንቱ ማለት በከፋ ሁኔታ ከዛ በከፋ ሁኔታ ያጫውትልህ አላህን አምልኩ። አላህ ማን ነው የሚል ጥያቄ ከተነሳ መልሱ ምን ይላል? አለዚ ኸለቀኩም አላህ ማለት ያንተን የፈጠራችሁ። በድምጽ ማጉያ ማለት ነው። ድምጽ ማጉያ በተለያዩ ሀገሪቷ ክፍል በተለያዩ ቦታ ላይ በትልልቅ ድምጽ ማጉያ ነው። የራማ ሚዲያ ይባላል። አይ ቲንክ ትልልቅ ሞንታርቦ እየሰጣቸው በትኗቸዋል። አጫውተው እስቲ አንሃ ኢላ ሃሊክ መውደቅ መክሰር የፈለገ ሰው ካልሆነ በስተቀር ለሁሉም ግልጽ ነው እስልምና። አንድ ፈጣሪን አምልክ፣ ከዛ ውጪ ያሉ አማልክቶችን ተው። መላኢካምን አታምልክ፣ ኢየሱስንም አታምልክ፣ ነቢያቶችንም አታምልክ፣ ድንጋይም አታምልክ፣ ዛፍም አታምልክ፣ ፀሐይም አይመለክም። አንድ መመለክ ያለበት የዩኒቨርስቱ ጌታ አላህ ብቻ ነው ነው የእስልምና አስተምህሮት። ዝም ብሎ ተረት እየነገሯችሁ አይሸውዷችሁ። እስልምና ይሄ ነው፣ አንድ ፈጣሪን ማምለክ። የሰማይ እንግዲህ እንደሰማው ነው። የኛው እንግዲህ ያለውን ሰምተዋል። ኢየሱስን አታምልክ። ከዚህ በላይ ስድብ አለ ለኛ? ተረት እየነገሯችሁ ዝም ብላችሁ አትከተሉ። ኢየሱስን አታምልክ። አላህን ነው ማምለክ ያለብህ። መመለክ ያለብህ ኢየሱስን ከማን ጋር ነው መድቦ አታምልክ ያለ? ከድንጋይ ከዛፍ ጋር መድቦ አታምልክ። የራሱ መመለክ ያለበት አላህ ብቻ ነው። ያንተን አምላክ ከድንጋይና ከዛፍ ጋር መድቦ አታምልክ ተረት ነው። ይሄ አሁን መስጊድ ላይ አይደለም የተነገረው፣ አደባባይ ሰዎች ታክሲ የሚይዙበት ላይ ነው። ይህንን ሰምተህ ካላመመ፣ ይህንን እየሰማ ምላሽ ለመስጠት ካልሞከርክ በእውኑ በሕይወት አለ ወይ ነው? ክርስቶስ ሳይጠይቀንም ወይ ነው? መጽሐፍ ጻፉ፣ መስጊዶቻቸው ላይ ሰበኩ፣ ዝም አልናቸው። አደባባይ ላይ መጥቶ የምኖርበት ቦታ ላይ እንደዚህ መናገር ከቻሉ እንዴት ነው ዝም አስችሎ ይምለው? ለዚህ እንዴት ነው እሱ መናገር ማልችለው? ኖ የኔ አምላክማ ይመለካል፣ አምላክ ነው፣ ባይሆን ያንተ አይመለክም ብዬ እኔም ራሴን የምከላከልበትን መንገድ መፍጠር አለብኝ። ምክንያቱም ነገ በግድር በቃ እኮ ሊይዘኝ እኮ ነው። አሁን መጥቶ አታምልክ ተረት ነው የምታመልከው ብሎ አምላኬን ከድንጋይና ከዛፍ ጋር መድቦ ተረት ነው ካለኝ፣ በሬ ላይ መጥቶ ይሄን ካለኝ፣ ነገ ደግሞ ነው ቤተክርስቲያን መሄድ አትችልም ይለኛል፣ ይከለክለኛል ማለት ነው። ስለዚህ ይህንን ኖ ማለት አለብኝ። ኖ አምላኬንማ እንደዚህ ስትናገር አምላክ ለመሆኑ ምንም እንኳን እኔ ምስክርነት ባያስፈልገው ራሱን ያስከበረ እሱ ራሱ የሚያስከብር አምላክ መሆኑን ባቅም ዝም ብዬ ግን ማየት አልችልም። ልመሰክር ደግሞ እኔም ግዴታ አለብኝ። እኔ ስላልኩት አይደለም አምላክ የሚሆነው፣ እኔ ስላላልኩትም አምላክ ሳይሆን አይቀርም። እሱ አምላክ ስለሆነ የባህሪ አምላክ ስለሆነ ማለት ነው። ሰዎች ያጨብጭበውለት የሾሙት ስላልሆነ፣ ሰዎች ስላላጨበጨቡለት የሚሻርም ስላልሆነ፣ ሰዎች ግን አጨብጭበው የሾሙት እንደዚህ አምላክ ተብሎ በአደባባይ ላይ የሚነገረው የሐሰት ሰዎችን እንዳያሳስት አይ እናንተ ያዛችሁት አስተምሮ ትክክል አይደለም ብዬ ራሴን ዲፌንድ አደርጋለሁ፣ አስተምሮቴን እከላከላለሁ ማለት ነው።
ሰዎችን እንዳይመርዙ፣ ሰዎችን እንዳያታልሉበት ይህንን የማድረግ ሰብአዊ መፍትሄም ነው ብዬ ነው የማስበው። በዚህ ውስጥ ግን ስለሚመስላቸው የሚበሳጩ ወይንም ደግሞ ሌሎች አካላት አልሰሩትም ማለት እኔ አልሰራውም ማለት አይደለም። እኔ ሌሎችን አለው፣ እኔ ዘመድኩን አለው፣ እኔ የቅድስት ሥላሴ አንድ የነገረ መለኮት ምሩቅ መምህርም የዛን ሰውዬም የዛን መምህርም አይደለውም። እኔ ራሴ እፎይ ነኝ። ራሴን ችዬ የተሰማኝን የማምነውን የተማርኩትን የገባኝን የመመለስ ነፃ መፍት ስላለኝ ማለት ነው። ያለመመለስ አይምሮዬ ውስጥ እየተከነከነ ለምን እዚያው አፍኜው እኖራለሁ? መመለስ ግዴታዬ ነው። ለምን ነገ ያስጠይቀኛል። አምላኬ በአደባባይ ላይ አምላክ አይደለም እየተባለ ሰዎችን ሲያሳስቱ ዝም ብዬ ማለፌ ነገ ያስጠይቀኛል። ይህንን ሰምቼ እኮ አለፍ ስል በመኪና አደጋ ልሞት ትችላለህ። ገባ? በመኪና አደጋ እዛ ጋ አሁን እንደዛ እያለ እየሰማኸው ውስጥህ እያረረ ስታልፍ ስትሄድ ሩቅ ሳትሄድ 5 ኪሎ ሜትር ሳትጓዝ መኪና ተገልብጦ ልሞት ትችላለህ። ኖ አምላኬ እንደዚህ ስትናገር ከድንጋይና ከዛፍ ጋር መድበህ ስህተት ነው ብለህ ምላሽ ብትሰጥ ሜቢ ከመኪናው ቀርተህ ያም አደጋ ሊያልፍልህ ይችላል። ሰዎችንም ልታድንበት ትችላለህ። አናውቀውማ ነገ ምን እንደሚፈጠር ዛሬ ላይ ስለማናውቀው ማለት ነው። ስለዚህ እኔ እንደማምነው አልጀመርነውም፣ የጀመሩት እነሱ ናቸው። መጀመር ብቻ ሳይሆን በጣም እነሱ ብዙ ሰርተዋል። አይ ቲንክ እነሱ አሁን ቆመው ቢጠብቁን ራሱ በጣም በፍጥነት ብንሰራ ራሱ 10 ዓመት 20 ዓመት ሊፈጅብን ይችላል። እነሱ የጻፉትን እነሱ የዘሩትን መርዝ ማለት ነው። ምንድነው እኛ የጠበቀን ያ ቅዱሱ መንፈስ በውስጣችን ስላለ እንደዚህ አይነት አጋንንታዊ ነገሮች ወደኛ ክርስቶስ አምላክ አይደለም፣ ክርስቶስ እንደዚህ ነው የሚሉ ጽርፈቶችን በሞላ ያ ቅዱሱ መንፈስ ጠብቆናል፣ እንዳንመረዝ ተከላክሎልናል ያምናለሁ እንጂ እንደኛ መተኛት እንደኛ ዝምታ ብዙ ነገር ይደረግ ነበር። ግን መስራት አለብን ብዬ አምናለሁ። አሁን እየተሰራ ነው ነው የምታውቃቸው አሉ ወይ እየሰሩ ያሉ ወይንም ደግሞ እንደዚህ ያገዙ ምናምን እንደዚህ ነገር አሉ ወይ? ከሆነ እንደ ተቋም ደረጃ በተቋም የተወከሉ አሉ ማለት አይ ዶንት ኖ ባልሳሳት፣ እንዳይቀየሙኝ ካሉ አላቅም እኔ አላቅም። ቤተክርስቲያን የወከለቻቸው እስልምና ላይ የሚሰሩ ለሚነሱ በመጽሐፍ ለሚነሱ እነኛን መጽሐፍቶች እያዩ ምላሽ የሚሰጡ ያው እዚህ መጽሐፍት ላይ እንዲህ ተብሏል እያሉ እየተከታተሉ ለመጽሐፍ ምላሽ የሚሰጡ በቪዲዮ ለሚሰጡ የተሳሳተ ስብከቶች በቪዲዮ ወጥተው ኡስታዝ ከሌ እንደዚህ ብሏል እያሉ ተከታትለው ምላሽ የሚሰጡ አይ ዶንት ኖ የለም አሁን ላይ ብዬ ነው ማምነው። አላቅም። ከዚህ በፊት ዩቱብ ላይ ያየሁት አለ መምህር ምህረተአብ አይቻለሁኝ። የተወሰነ 1-2 ቪዲዮ ነው ምናምን እንደዛ 3 ቪዲዮ እንደዛ ነገር አይቻለሁ። በመምህር ደረጃ ምላሽ የቀጠለ አይመስለኝም። ምን ያህል እንደነበረ እንትኑን አላውቀውም። ዩቱብ ላይ ስላየሁት ማለት ነው። በጊዜው እንዴት ነበር ሁኔታው አላውቅም። እሱን እንዲቴል ግን እንደዛ አሁን እየተከታተለ ፕሮግራም ይዞ በሚያነሷቸው ነገሮች ሁሉ ምላሽ የሚሰጥ ጥያቄ የሚፈጥር እነሱ ላይ በመምህር ደረጃ እኛ ጋር የለም።